ሰላም እንዴት ቆያችሁ? ኦኬ ሶ በዛሬ ቪዲዮ የምንመለከተው ኢታብ ሶፍትዌር ቢም እና ስላብን ዲዛይን ሲያደርግ እንዴት አድርጎ ቤንዲንግ ሞመንቱን ካልኩሌት እንደሚያደርግና ያንን ቤንዲንግ ሞመንት ደግሞ በመጠቀም እንዴት አድርጎ ኤሪያ ኦፍ ሬንፎርስመንት ካልኩሌት እንደሚያደርግ እዚህ ላይ እኛ በሃንድ ካልኩሌሽን እናያለን ማለት ነው። ሶ ወደ ቪዲዮ ከማለፋችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዳንኤል እባላለሁ። ሲቪል ስትራክቸራል ኢንጂነር እና የዳታ ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። ሶ ወደዚህ ቻናል ለመቀላቀል ሰብስክራይብ የሚለውና የደወል ምልክቱን መጫን ትችላላችሁ። በተጨማሪም ዲዛይን ላይ እና ኮንስትራክሽን ላይ ያሉ ቪዲዮዎችና ማቴሪያሎች የምናጋራበት የቴሌግራም ቻናል ጆይን ለማድረግ ከታች ዲስክሪፕሽን ቦክስ ላይ ያለውን ሊንክ መጠቀም ትችላላችሁ። ሶ በቀጥታ ወደ ቪዲዮ እንገባለን። ኦኬ ስለዚህ ኢታብስ የቢም እና የስላብን ሞመንቱን እና ኤሪያ ኦፍ ሬንፎርስመንቱን እንዴት አድርጎ ካልኩሌት እንደሚያደርግ እናያለን። ያው ዩዥዋሊ ስላቡን የምንሰራው በሴፍ ሶፍትዌር ነው፣ በኢታብ ሳይሆን በሴፍ ነው፣ ግን ኮንሴፕታቸው ዘሴም ነው ማለት ነው። ሴፍ ላይ የምትሄዱ ዘሴም ኮንሴፕት ነው የሚሆነው ማለት ነው። ስለዚህ ይሄ ሃንድ ካልኩሌሽን ነው ማለት ነው የምንመለከተው። ኦኬ ስለዚህ እንደ ኤግዛምፕል እንዲሆነን ከኢታብስ ላይ ሄደን አንድ የቢም ኤግዛምፕል እንወስዳለን። ያው ለስላብም ተመሳሳይ የሆነ ኮንሴፕት ነው ያለው። ስለዚህ ወደ ኢታብ ሶፍትዌር ውሰዳችሁና አንድ ቢም ኤግዛምፕል እናውጣ ማለት ነው። ኦኬ ስለዚህ ኢታብስ ላይ እንደምትመለከቱት የሳምፕል ሞዴል የወሰድ ነው። ይሄ ሎንጊቱዲናል ሬንፎርሲንግ ኦልሬዲ ዲዛይን ተደርጓል ማለት ነው። አናላይዝ ተደርጎ ዲዛይን ተደረገ ሞዴል ነው። ስለዚህ እዚህ ጋር ያለውን ቢም ነው ማለት ነው እንደ ኤግዛምፕል የምንወስደው። እዚህ ጋር ያለውን ቢም እንወስደዋለን። ስለዚህ እሱን ለማየት ደግሞ ምንድነው እዚህ ጋር እንጣና ይሄንን ኦፕሽን ክሊክ አድርገን እንደምትመለከቱት ኬዝ እናደርግና ዴድ እናደርገዋለን። ጀስት ያው በዴድ እንሰራለን ያው ለካልኩሌሽን ፐርፐዝ ማለት ነው እንጂ እንደምታውቁት በኮምቢኔሽን ነው ሶፍትዌሩ የሚሰራው። ካስገባለት ኮምቢኔሽኖች ውስጥ ትልቅ የሆነውን ገቨርኒንጉን ማለት ነው ገቨርኒንጉን ወስዶ ነው ማለት ነው ሞመንት እና ሪንፎርስመንት የሚሰራው ማለት ነው። ስለዚህ ዋናው ለማሳየት የሚመቸው ግን ዴሩን ወስደን ስለሆነ ይሄኛው እርዝኩዌክ ስላለው የተለያዩ ሎዶች ስለሚኖሩ ማለት ነው። በዛ ማለት በዚህ ግን ዋናው ኮንሴፕት ምንድነው ሞመንቱ እንዴት አድርጎ እንደሚሰራውና ሬንፎርስመንት ኤሪያውን እንዴት አድርጎ ካልኩሌት እንደሚያደርገው ለማየት ስለሚያመችን ዴሩን እንወስዳለን ማለት ነው። ስለዚህ ኦኬ እንበለውና ስለዚህ እዚህኛው ቢም ላይ እንመለስና አሁንም ራይት ክሊክ እንበለው። ሶ እንደምትመለከቱት እዚህ ጋር ያመጣን ዊንዶው አለ ማለት ነው። ስለዚህ ኢኩቫለንት ሎድስ የሚለው አለ የመጀመሪያው ይሄኛው ድሮይንግ እንደምትመለከቱት። ስለዚህ እዚህ ጋር ያለው ነው ማለት ነው አጠቃላይ ሺር ፎርስን ቤንዲንግ ሞመንቱንም ለመሳል የሚያስችለን እዚህ ጋር ያሉትን ሪአክሽኖች በመጠቀም ነው ማለት ነው። እዚህኛው ቢም ላይ ያሉትን ሪአክሽኖች በመጠቀም ነው። ኦኬ ስለዚህ አሁን ኢታብስ ላይ ያለውን ቢም እዚህ ጋር እናምጣውና እናስቀምጠው። ሶ እዚህ ጋር ያው ፊክስድ ኢንድ ነው የሚሆነው በሁለቱም በኩል ማለት ነው። ምክንያቱም ሞኖሊቲካሊ ካስትድ ስለሆነ የሚደረገው እንደምታውቁት ፊክስድ ነው የሚሆነው ማለት ነው እንጂ ፒን አይሆንም ሮለርም አይሆንም ማለት ነው። ሞኖሊቲካሊ ኮንክሪቱ ካስት ስለሚደረግ ፒን ፊክስድ የሆነ ኢፌክት ነው የሚኖረው ማለት ነው። ኢቨን ዲፍሌክሽን እንትኑ ራሱ እንደዚህ ነው የሚሆነው። የተወሰነ ለምሳሌ ይሄኛው ከነበረ ቢሙ ዲፍሌክት ሲያደርግ የተወሰነ እዚህ ጋር ሞመንት ይዝና ዘን ሚድ ስፓን ላይ ሞመንት ይወርዳል ወይም ደግሞ ዲፍሌክሽኑ ማለት ነው። ዘን መልሶ ደግሞ የተወሰነ ይዝና ነው የሚገባው እንጂ ከሰፖርቱ አይደለም የሚነሳው ማለት ነው። እንደዚህ ዲፍሌክሽኑ ፊክስድ ሰፖርት ስለሆነ የተወሰነ ሞመንት ይኖረዋል ማለት ነው በሁለቱም ኤጅ ላይ ማለት ነው። ስለዚህ ወደዚህ እንመለስና ይሄ ቢሙ ከሆነ ከላይ ያለው ሎድ ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ታብስ ላይ ከተመለስን ሎዱን ለማየት ያክል እዚህ ጋር እንደምትመለከቱት 10.319 ይላል። ግን ይሄ የመጣበት እንዴት መሰላችሁ? ዋናው እንትን ላይ እንዲናርገውና ራይት ክሊክ ካልነው ዘን ሎድስ ላይ ከሄድን እንደምትመለከቱት ዴድ ሎድ 8.57 ኪሎ ኒውተን ፐር ሜትር ገብቷል which is የዋል ሎዱ ማለት ነው። እዚህ ላይ የሚቀመጠው ዋል አለ የእሱ ሎድ ነው ማለት ነው። ስለዚህ እዚህ ጋር መጣና እሱን 8.57 ኪሎ ኒውተን ፐር ሜትር እናደርገዋለን ማለት ነው። ዘን እዚህ ጋር ግን የሚጨመር አለ ፕላስ ምንድነው ሰልፍ ዌት ኦፍ ዘ ቢም የቢሙ ሰልፍ ዌት አለ። ስለዚህ የቢሙን ሰልፍ ዌት ደግሞ ለማግኘት አጭር የሆነ ፎርሙላ አለ which is unit weight which equals with weight over volume። ይሄ ፎርሙላ በጣም መሰረታዊ ፎርሙላ ስለሆነ ሁሉም ሰው ማወቅ ያለበት ፎርሙላ ነው ማለት ነው። ስለዚህ weight which equals with ዩኒት ዌት ታይምስ ቮሊዩም ይሆናል ማለት ነው። ስለዚህ ዩኒት ዌት ኦፍ ኮንክሪት ስንት ነው? 25 ኪሎ ኒውተን ፐር ሜትር ኪዩብ ነው ማለት ነው። ቮሊዩሙ ደግሞ አሁን የምንፈልገው ምንድነው በኪሎ ኒውተን ፐር ሜትር እንዲመጣ ስለምንፈልግ እዚህ ጋር ፐር ሜትር ላይን ሎድ ስለሆነ የምንፈልገው ምን እናደርገዋለን ማለት ነው። አሁን ዌት which equals with ዩኒት ዌት 25 ነው የሚሆነው 25 ኪሎ ኒውተን ፐር ሜትር ኪዩብ ይሆናል ታይምስ ቮሊዩም ይሆናል ማለት። ስለዚህ ቮሊዩሙ ደግሞ ስንት ነው የምናደርገው የቢሙን የተወሰነ ስሪዲው ለማምጣት ያክል ቢሙ እንደዚህ ነው የሚሆነው አይደል? ስለዚህ ዳይሜንሽኑ እዚህ ኢታብስ ላይ የተወሰነ ካሳቢዎች ዳይሜንሽኑን አሳይመንት ላይ ከመጣ እንደምትመለከቱት ሴክሽን ፕሮፐርቲው 20 በ35 ስለዚህ ዴብዙ 35 ነው ማለት ነው 35 ነው ማለት ነው ወይም 0.35 ዊድዙ ደግሞ 0.2 ነው ማለት ነው። ወደዚህ ሌንግዙ ደግሞ እንደምትመለከቱት እዚህ ኢታብስ ላይ 5.5 ሜትር ነው ማለት ነው። 5.5 ሜትር ነው እዚህ የምትመለከቱት። ስለዚህ እሱ ኤኒዌይስ አንፈልገውም። አሁን እኛ የምንፈልገው ምንድነው
ላይን እዚህ ላይ ማስቀመጥ ስለሆነ የምንፈልገው በሁለቱ ነው ማለት ነው የምናባዛው። ስለዚህ ቮሊዩሙ ምንድን ነው የምንጠቀመው 0.2 በ0.35 የሚለውን ነው የምንወስደው ማለት ነው። ስለዚህ ታይምስ እዚህ ጋር ግን 0.2 ሜትር በ0.35 ሜትር ማለት ነው። ስለዚህ እዚህ ጋር ሜትር ስኩዌር ስለሚሆን እዚህ ጋር ያለውን ሜትር ኪዩብ ሁለቱን ያጠፋቸዋል፣ አንድ ይቀራል ማለት ነው። which is weight which equals to 1.75 ኪሎ ኒውተን ፐር ሜትር ይቀራል ማለት ነው። ስለዚህ ይሄኛው የሰልፍ ዌት ኦፍ ዘ ቢም ስለሆነ እዚህ ጋር ይደመራል ማለት ነው። 1.75 ኪሎ ኒውተን ፐር ሜትር ማለት ነው። አጠቃላይ የሚሆነው ስንት ነው? ይሄ ሲደማመር 10.32 ኪሎ ኒውተን ፐር ሜትር ይመጣል ማለት ነው። ስለዚህ ታብስ ላይ ከተመለስን እዚህ ጋር እንደምትመለከቱት ራይት ክሊክ ስናደርገው እዚህኛው ላይ እንትን 10.319 የሚለው which is 10.32 ማለት ነው። በዛ መልኩ ነው ማለት ነው ካልኩሌት አድርገን ያመጣው። ስለዚህ ይሄን በዚህ መልኩ ካለን እንደምትመለከቱት ደግሞ ሞመንቱ እዚህ ጋር አለ 19.79። አሁን ያልኳችሁ እዚህ ጋር ሞመንቱ የተወሰነ ስለሚይዝ ማለት ነው። ስለዚህ እዚህ ጋር ያለው ሞመንት ወሳኝ ነው ለካልኩሌሽን ስለምንጠቀመው 19.79 ማለት ነው ሞመንት አለ። ዘን ሰፖርቱ ያው ይሄኛውንም በሪአክሽን ፎርስ መስራት እንችላለን፣ ኤክስተርናል ሪአክሽን እያልን መስራት እንችላለን። ግን ኤሌመንታሪ ነገር ስለሆነ ይሄኛውን እናልፈዋለን። ጀስት ከታውስ መውሰድ እንችላለን። በጣም ሲምፕል ነው። ከላይ ያለውን ሎድ አድርገን ካልኩሌት ስናደርገው ሲምፕሊ ይሄንን ማግኘት እንችላለን። አፕዋርድ ፎርስ ማግኘት እንችላለን ሰሜሽን ኦፍ ኤፍ ዋይ አድርገን ማለት ነው በኢኩሊብሪየም ኢኩዌሽን። ስለዚህ እንደምትመለከቱት 26.26 ይሆናል ማለት ነው። ከታውሱን መውሰድ እንችላለን። እሱን 26.26 ወደ ላይ ኪሎ ኒውተን ይኖራል ማለት ነው። ይሄ ዲስታንስ 5.5 ነው የምንወስደው ማለት ነው። እስከዚህ ያለው ሴንተር ኦፍ ኮለን ስለሆነ ማለት ነው ስፓኑን ነው የወሰድነው ያለ ነው። ስለዚህ አሁን በዚህ መልኩ አጠቃላይ ሺር ፎርስ እና ቤንዲንግ ሞመንት ለመሳል የሚያስችሉንን ፓራሜትሮችን እንዳላገኘን ማለት ነው። እዚህ ጋር ድጋሚ ለመድገም ያክል ይሄኛው ሞመንት ከኢታፕስ ያወጣነው ነው ዳይሬክትሊ እዚህ ጋር ሞመንቱ ስለሚይዝ ማለት ነው። ይሄኛው ደግሞ 8.75 ኪሎ ኒውተን ፐር ሜትር የብሎኬት ሎድ ማለት ነው። ቢሙ ላይ የሚቀመጥ የዋል ሎድ ኤችሲቢውን ካልኩሌት ተደርጎ የሚመጣ ነው ይሄኛው። ከዛ ውጭ ፕላስ 1.75 ደግሞ የቢሙ ሰልፍ ዌት ማለት ነው። እዚህ ጋር ካልኩሌት አድርገን ያመጣነው ነው which is ዩኒት ዌት ኦፍ ዘ ኮንክሪት 25 ኪሎ ኒውተን ፐር ሜትር ኪዩብ። ቮሊዩሙ ደግሞ የተጠቀመው 0.2 በ0.35 ነው ኪሎ ኒውተን ፐር ሜትር ማስቀረጥ ስለምንፈልግ። ስለዚህ በዚህ ያባዛንበት ምክንያት ምንድን ነው? የተወሰነ ክሊር ለማድረግ ያክል 0.35 ወደ ላይ እንሰበስበዋለን። ስለዚህ ኤሪያ ሎድ ሆነ ማለት ነው ይሄኛው በዚህኛው ስናባዛው። አሁን እኛ የምንፈልገው ግን ላይን ሎድ ነው። እዚህኛው ላይን ላይ ማምጣት ስለሆነ በ0.2 ስናባዛው እዚህኛው ላይ እንሰበስበዋለን ማለት ነው። እዚህ መስመር ላይ እንሰበስበዋለን ማለት ነው። እንደዚህ አይነት ሎድ ሆነ ማለት ነው። ስለዚህ አሁን በ5.5 ግን አናባዛውም። በዛ አባዛ ነው ማለት ፖይንት ሎድ ስለሚሆን ማለት ነው። ስለዚህ በዚህ መልኩ 1.75 ኪሎ ኒውተን ፐር ሜትር የሆነ ሎድ አመጣን ማለት ነው። ያ ነው ኮንሴፕት በዚህ ተባዛበት። ስለዚህ እሱን አመጣና እዚህ ጋር ከዋል ሎዱ ጋር ደመር ነው 10.32 መጣ ማለት ነው። ያው ይሄኛው ሰፖርት ያደረገው ስላብ ስለሌለ ነው ኢታፕሱ ላይ ማለት ነው። ሞዴል ሲደረግ ሰፖርት ያደረገው ስላብ የለም። ያው እሱንም ለካልኩሌሽን እንዲመች ነው እንጂ ዩዥዋሊ ሰፖርት ያደረገው ስላብ ካለ የስላቡን ሎድ ደግሞ ያስፈልጋል ማለት ነው፣ መጨመር አለብን። ዴድ ሎድ አለ፣ ላይቭ ሎድ አለ ስላቡ ላይ የሚቀመጠው ማለት ነው። ኦልሶ ደግሞ የሰልፍ ዌት ኦፍ ዘ ስላብን ደግሞ አለ ማለት ነው በዛ ሰዓት። ይሄኛው ግን ቢሙ ብቻውን ስለሆነ ዘን ከላዩ ላይ ዋል አለ እና ሰልፍ ዌት ኦፍ ዘ ቢም እና የዋሉ ሎድ የሆነበት ምክንያት ያ ነው ማለት ነው ሎዱ ላይ። ሶ ቀጣዩ ምንድነው የምናደርገው ማለት ነው? አሁን ሞመንቱን ካልኩሌት ወደ ማድረግ ነው የምንሄደው ማለት ነው። አሁን እኛ ሺር ፎርሱ ጋር ሳይሆን ዋናው ፐርፐዛችን ሞመንት እና ሞመንቱን ለመከላከል የሚያስፈልገውን ሪንፎርስመንት ኤሪያ ካልኩሌት ለማድረግ ነው በዚህኛው ቪዲዮ ማለት የምንመለከተው። ሶ ወደ ሞመንቱ ነው የምንሄደው። ስለዚህ ወደዛ ለመሄድ ሴክሽን እናደርገዋለን ማለት ነው ይሄንን ቢም። ስለዚህ ሴክሽን ስናደርገው በዚህ መልኩ ሴክሽን አድርገን ኤክስ ኤክስ ማለት እንችላለን። ስለዚህ እዚህ ጋር ሴክሽን ኤክስ ኤክስ አድርገን ማውጣት እንችላለን ማለት ነው። ሴክሽን ኤክስ ኤክስ ላይ ስንመጣ እንደምትመለከቱት ምንድነው የምናደርገው ማለት ነው? ይሄኛውን ለብቻው ገንጥለን እናወጣዋለን ማለት ነው። ሺር አለ እንደዚህ ዘንድ ደግሞ ሞመንት ካውንተር ክሎክዋይዝ ይኖራል ማለት ነው። እዚህ ያለው ሎድ 26.26 ዳውንዋርድ ፎርሶቹ እንዳለ ሆነው which is 10.32 ማለት ነው ኪሎ ኒውተን ፐር ሜትር። ዘን ሞመንቱም እዚህ ጋር መርሳት የለበትም ቫልዩ ያመጣል። እዚህ ጋር ያለው ሞመንት ካላሰብ ነው ቫልዩ መጨረሻ ላይ አይመጣም ማለት ነው። ስለዚህ ይሄኛው ሞመንት ማሰብ ይኖርብናል ማለት ነው 19.79 ኦኬ። ስለዚህ እዚህ ጋር እንደምትመለከቱት ያው ይሄኛው ዲስታንሱ ኤክስ ነው የምንለው ማለት ነው። እስከዚህ ያለው እቺኛው ፖይንት ኤክስ ማለት እንችላለን። ስለዚህ ኤም ኤክስ ነው ማለት ነው የምንፈልገው። ማክሲመሙን እዚህ ጋር ኤክስ ዲስታንስ እያስገባን ማክሲመሙን የምንፈልግበት ሚንስ ስለሆነ ያለው ማለት ነው። አሁን እኛ የምንሰራው እንግዲህ ሚድ ስፓን ላይ ያለውን ሞመንት ነው፣ ቦተም ላይ የሚገባው ሪንፎርስመንት ማለት ነው ስፔሲፊካሊ።
ስለዚህ እዚህ ጋር ግን አንድ የተወሰነ ኮንሴፕቱን ለማብራራት ያክል ለምሳሌ ሺር ፎርስ እና ቤንዲንግ ሞመንቱ እንደዚህ የመጣበት ዋናው ኮንሴፕት ከየት ነው የመጣው ከተባለ የተወሰነ ኮንሴፕቱን የመጣበትን እንትን ለመናገር ያክል ኢንተርናል ፎርሱ የመጣበትን ዋና ኮንሴፕት የተወሰነ ለማብራራት ያክል ምንድነው ለምሳሌ ዝም ብለን ሲምፕሊ ሰፖርትድ የሆነ ቢም እንውሰድና አንድ ኤግዛምፕል ፒን ሮለር እናድርገውና ምንድነው ከላይ ሎድ በሚጫንበት ሰዓት ምንድነው የሚሆነው ይሄ ቢም በዚህ መልኩ ዲፍሌክት ነው የሚያደርገው አይደለ ዲፍሌክት ያደርጋል ስለዚህ ከላይ ያለው ምንድነው የሚሆነው ከላይ ይሄኛው ኒውትራል አክሲስ ነው መሀል ላይ ያለው ኮምፕሬሽንም ቴንሽንም ዜሮ የሚሆንበት ማለት ነው ኒውትራል አክሲስ ዘን ከላይ ያለው ፌስ ምንድነው የሚሆነው ሚድ ስፓኑ ላይ ኮምፕሬሽን ላይ ይሆናል ማለት ነው ኮምፕሬሽን ደግሞ እንደምታውቁት ቱዋርድስ የሆነ ፎርስ ነው ማለት ነው ኮምፕረስ እያደረገው ነው ያለው ከታች ደግሞ ምንድነው የሚኖረው ማለት ነው ቴንሽን ነው የሚኖረው ማለት ነው አይደለ ይሄ የተለጠጠ ለመሰንጠቅ ነው የሚፈልገው ይኛው ስለዚህ ቴንሽን የሆነ ፎርስ ነው ያለው ማለት ነው ከታች ስለዚህ ወዴት እየመጣውላችሁ ነው አሁን እነዚህ ፎርሶች እንወስዳቸው በዚህ በኩል ያሉትን ማለት ነው እነሱን ስንወስዳቸው ምንድነው እዚህ ጋር ለምሳሌ ቆርጠን እናውጣውና የቢሙን ፓርት ከላይ ያለው ኮምፕሬሽን ላይ ይሆናል ከታች ደግሞ ቴንሽን ላይ ይሄ ነው ማለት ነው ያለው የፎርስ ዳይሬክሽን ስለዚህ እነዚህ ሁለት ፎርሶች በዜድ ያው ሌቨር አርም ነው የሚባለው እሱ አሁን እንመጣበታለን እሱ ሪኢንፎርስመንት ከታች ያለው ከዚህ ጀምሮ እስከ ኮንክሪቱ ያለው ዜድ የሚባል ዲስታንስ አለ ማለት ነው ስለዚህ በዚህ ዜድ ዲስታንስ ምን ይሰራል ማለት ነው ይሄኛው ወደዚህ ሲጋፋ ምንድነው ሞመንት ይፈጥራል ማለት ነው ወይም ደግሞ ቤንዲንግ ሞመንት የሚባለው ይሄ ነው ኢፌክቱ ማለት ነው ኢፌክቱ በሎድ የመጣው ኢፌክት ይሄ ነው ዋናው ስለዚህ ይሄንን ሎድ ይሄንን ቤንዲንግ ሞመንት ለመከላከል ሲባል ነው ማለት ነው እዚህ ጋር የመጣ ነው ካውንተር የሚያደርግ ሞመንት ካልኩሌት የምናደርገው ዘን ስለዚህ ይሄንን ሞመንት በመጠቀም ይሄንን ሞመንት ሬዚስት የሚያደርግ ሪኢንፎርስመንት ቦተም ላይ እናስገባለታለን ማለት ነው ሎንጊቱዲናል ሪኢንፎርስመንት ቦተም ላይ እናስገባለታለን ማለት ነው ምክንያቱም ሎንጊቱዲናል ሪኢንፎርስመንት ስለሆነ ማለት ነው ቤንዲንግ ሞመንትን የሚከላከልን ስለዚህ ኮንሴፕቱ ከዚህ ነው የመጣው ዋናው ሐሳብ ማለት ነውና ያው በዚህ በኩል ያለው ተመሳሳይ ነው የሚሆነው ማለት ነው ስለዚህ ወደ ካልኩሌሽኑ ስንቀጥል ምንድነው የሚሆነው አሁን ሞመንት እንሰራውን አት ፖይንት ኤክስ ይሆናል ማለት ነው አት ፖይንት ኤክስ ሞመንት እንሰራለን ስለዚህ ፖዚቲቭ ክሎክዋይዝ የሆነውን እንደ አሰምሽን ማለት ነው ካውንተር ክሎክዋይዝ ፖዚቲቭ ካደረግን ክሎክዋይዞቹ ኔጌቲቭ ይሆናሉ ክሎክዋይዞቹ ደግሞ ፖዚቲቭ ከሆኑ ካውንተር ክሎክዋይዞቹ ኔጌቲቭ ይሆናሉ ብቻ በተቃራኒ መሆን አለበት ነው ዋናው ነገር እንጂ ክሎክዋይዝ ፖዚቲቭ ሆነ ካውንተር ክሎክዋይዝ ፖዚቲቭ ሆነ እሱ አይደለም ዋናው ስለዚህ ሰሜሽን ኦፍ ሞመንት አት ኤክስ እናድርገው ክሎክዋይዙን ፖዚቲቭ አድርገን ማለት ነው ዊች ኢዝ 0 ስለዚህ ከመጀመሪያው ከጀመርን 19 ካውንተር ክሎክዋይዝ ሆነ ኔጌቲቭ ይሆናል ማለት ነው 19.79 ዘን ይሄ ሎድ በኤክስ የሚሰራው አለ ክሎክዋይዝ ስለሆነ ፕላስ 26.26 ኤክስ ነው የሚሆነው ማለት ነው ዘን 10.32 በኤክስ ይባዛል ፖይንት ሎድ ለማድረግ ማለት ነው ስለዚህ ይሄ ሜትር ይጣፋል ፖይንት ሎድ ሆነ ዘን በኤክስ ኦቨር 2 አት ፖይንት ኤክስ ሞመንት ይሰራል እንደምታውቁት ካውንተር ክሎክዋይዝ ስለሆነ ደግሞ ኔጌቲቭ ይሆናል ማለት ነው አሰምፕሽናችን ክሎክዋይዝ ፖዚቲቭ ስለሆነ ስለዚህ 10.32 ኤክስ ስኩዌር ኦቨር 2 ይሆናል ማለት ነው ምክንያቱም 10.32 ሲባዛ በኤክስ ፖይንት ሎድ አድርገነው ዘን ኤክስ ኦቨር 2 በሚለው ደግሞ ሞመንት ስለምንሰራ ማለት ነው አት ፖይንት ኤክስ ስለዚህ የሚቀረን ምንድነው ኤምኤክስ ራሱ ይቀረናል ማለት ነው ኤምኤክስ ይቀረናል ስለዚህ እሱ ካውንተር ክሎክዋይዝ ነው ኔጌቲቭ ኤምኤክስ which equals to 0 ኢኩሊብሪየም መሆን ስላለበት ማለት ነው ስለዚህ ይሄንን ሪአሬንጅ ስናደርገው ምንድነው የሚሆነው ኤምኤክስ ወደዛ እንወስደውና ፖዚቲቭ እናደርገው which equals to -5.10.32 ሲካፈል ለ2 ማለት ነው 5.16 ኤክስ ስኩዌርድ ፕላስ 26.26 ኤክስ ማይነስ 19.79 ይመጣል ማለት ነው ስለዚህ ይሄ ነው ዋናው ኢኩዌሽኑ ማለት ነው የሞመንት ኢኩዌሽን ይሄ ነው ሚድ ስፓን ላይ ያለው ስለዚህ በዚህ ኢኩዌሽን በመጠቀም እንግዲህ ምንድነው አት ኤክስ ኢኳልስ ቱ ያደረግን ያስገባን ማክሲመም ሆነን ማግኘት እንችላለን ማለት ነው ማክሲመም ሞመንቱን ለማግኘት ስለሆነ ዋናው ፐርፐሳችን ስለዚህ አሁን አት ኤክስ ኢኳልስ ቱ ስንት እናስገባለት 5.5 ነው ስለዚህ ግማሹ ላይ መውሰድ እንችላለን ኦልሞስት ለምን መሰላችሁ ኦልሞስት ሎዱ ዩኒፎርም ነው ለምሳሌ እዚህ ጋር የተለየ ፖይንት ሎድ ቢኖር 10 ኪሎ ሜትር ፖይንት ሎድ ቢኖር ለምሳሌ ሞመንቱ ወደዚህኛው የመጠጋት እድል አለው ማለት ነው ሚድ ስፓን ላይ ያለው ይሄኛው ግን ዩኒፎርም ስለሆነ በዛ መልኩ እንሄዳለን ያው እዚህ ያለው ሞመንት ኢታፕስ ላይ ለምሳሌ መልሼ ከወሰድኳችሁ 20.04 ነው 20.04 ነው ስለዚህ ኦልሞስት በዚህ በኩል ያለው ሞመንት እና በዚህ በኩል ያለው ሞመንት ተቀራራቢ ናቸው የተወሰነ ቢልዲያዩ ኖሮ ግን ምን ይሆናል መሰላችሁ ለምሳሌ እንደዚህ እናድርገውና እንደዚህ አይነት ነገር ቢኖር ለምሳሌ ሰፖርት ላይ ያለው ሞመንት ሲስበው ወደዚህኛው የመምጣት እድል አለው ወደ ሌፍት ይጠጋል ማለት ነው ማክሲመም ሞመንቱ ለምሳሌ ግን ምንድነው እኩል የሆነ
ከሆነ ግን ምንድነው እኩል የሆነ ሴንተር ሊሆናል ማለት ነው፣ በሁለቱ በኩል እኩል ከፍ ካደረገው። ስለዚህ ኤኒዌይስ በዚህ ሰዓት ምንድነው ኦልሞስት ተመጣጣኝ ስለሆኑ ሚድ ላይ መውሰድ እንችላለን ማለት ነው። ሚድ ስፓን ላይ መውሰድ እንችላለን። ወይም ደግሞ ከፈለጋችሁ ማክሲመም ሞመንት የሚመጣው ሺር ዜሮ ሲሆን ነው ብላችሁም ካልኩሌት ማድረግ ትችላላችሁ። ሺር ስኳችሁ ዜሮ ማክሲመም ሞመንት ብላችሁ ኤክሱን ካልኩሌት ማድረግ ይቻላል። ግን ይሄኛው ጀስት የሚታይ ነገር ስለሆነ ነው ዝም ብዬ በዚህ መልኩ ያለፉት ማለት ነው። ተመጣጣኝ ስለሆኑ ሚድ ስፓን ላይ መውሰድ እንችላለን። ስለዚህ 2.75 ሜትር ላይ እንሰራዋለን ማለት ነው ኤክሱን። ስለዚህ ይሄንን ካልኩሌት ስናደርገው ኤምኤክስ ዊች ስኳርስ ዊዝ ኤክስ ላይ 2.75 አስገብተን ስንሰራው ስንት ነው የሚመጣው? 13.41 ኪሎ ኒውተን ሜትር ማለት ነው። ይሄን የመጣው በሃንድ ካልኩሌሽን ማለት ነው። ስለዚህ በኤታፕስ ደግሞ የመጣውን ኤታፕስ ላይ ሄደን ነው። ኦኬ። ስለዚህ ወደ ኤታፕስ ስንመጣ እንደምትመለከቱት ያው አሁን ይሄኛው ቢም ነው ሴሌክት የተደረገው። ስለዚህ ሾው ማክስ ይላል እዚህ ጋር ነው የምትመለከቱት 20.04 የሚለው ይሄ የሰፖርት ነው የምንፈልገውን የሚድ ስፓን ነው። ስለዚህ እሱን ለማግኘት ስክሮል ፎር ቫልዩስ የሚለው ጋር እንመጣና እዚህ ጋር ቫልዩ እናስገባለን ማለት ነው። ሚድ ስፓን ላይ ነው የሚሆነው። ያው አሁን ያወራንበት ነገር ነው እሱ ኦልሞስት ሚድ ስፓን ላይ ስለሚመጣ ማለት ነው። ተማሳይ የሆኑ በሌፍት በኩልና በራይት በኩል ያሉ ተማሳይ የሆነ ሪያክሽን ስላልና አጠቃላይ ሎዱ እኩል ስለሆነ ማለት ነው፣ ዩኒፎርም ስለሆነ ስለዚህ 2.75 እናደርገዋለን ማለት ነው። ስለዚህ እንደምትመለከቱት ሞመንት ኤም3 የሚለው ላይ 13.35 ይላል ማለት ነው። ስለዚህ ይሄ ማለት እንግዲህ ስለዚህ ጋር ስንመጣ እንደምትመለከቱት 13.41 ነው። የኢታፕሱ ደግሞ 13.35 ነው የመጣው 35 ኪሎ ኒውተን ሜትር ማለት ነው ሜትር። ስለዚህ ይሄ የኢታፕሱ ነው፣ ይሄኛው ሃንድ ካልኩሌሽኑ ማለት ነው። ስለዚህ ኦልሞስት የተመሳሳይ የሆነ ቫልዩ ነው። ስለዚህ እነዚህ ትንሽ የሆነ ዲፍረንሶች ቶለሬት ይደረጋሉ ማለት ነው፣ ችግር አይፈጥሩም ማለት ነው። በጣም ትንሽ የሆነ የሞመንት ዲፍረንስ ስለሆነ ማለት ነው። ስለዚህ በዚህ መልኩ መውሰድ እንችላለን ማለት ነው። እና አጠቃላይ ኢታፕሱ የሚሰራው በዚህ መልኩ ነው ማለት ነው። ሌላ የተለየ ነገር የለውም፣ በዚህ መልኩ ነው ማለት ነው የሚሰራው። ስለዚህ ከዚህ የሚቀጥለው እንግዲህ ወደ ኢታፕሱ ይህን ሞመንት ተጠቅሞ ደግሞ እንዴት አድርጎ ኤሪያ ኦፍ ሪንፎርስመንት ካልኩሌት እንዴት እንደሚያደርግ ደግሞ አሁንም በሃንድ ካልኩሌሽን እናያለን ማለት ነው። ኦኬ ሶ ወደዛ ከማለፋችን በፊት ሙሉ ቢልዲንግ ስትራክቸራል ዲዛይን ኦንላይን ኮርስ ሃይ ራይዝ ላይ እና ሚድ ራይዝ ላይ ያዘጋጀናቸው የተለያዩ ሰፊ የሆኑ ኮርሶች አሉ ማለት ነው። ሶ እነሱ መውሰድ የሚፈልጉ ሰዎች ካላችሁ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ ወይም ደግሞ ስልክ ቁጥር አስቀምጠንላችኋል። ስለዚህ ኮንታክት አድርጋችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። ኦኬ ሶ ወደ ኤሪያ ኦፍ ሪንፎርስመንት ካልኩሌሽን እንገባለን። ኦኬ ስለዚህ ወደ ኤሪያ ኦፍ ሪባር ካልኩሌሽን እንገባለን ማለት ነው። ያው ኢታፕስ ደግሞ እንዴት አድርጎ ካልኩሌት እንደሚያደርገው የሚለውን በሃንድ ካልኩሌሽን ደግሞ እናየዋለን። ኦኬ ስለዚህ እዚህ ጋር ያው የተወሰነ ሰፋ ያለ ነገር ስለሆነ ያው ይሄን የጻፍን ጊዜ እንዳይወስድ ኦልሬዲ ያዘጋጅቼ አስቀምጬዋለሁ ማለት ነው እዚህ ጋር። ስለዚህ ሪንፎርስመንት ባር ካልኩሌሽኑ ያው ዳይሜንሽን የቢሙ ዳይሜንሽን ወይም ደግሞ የስላብ ዳይሜንሽን ማለት ይቻላል። በዚህኛው ኬዝ የቢም እየሰራን ስለሆነ 200 ሚሊ ሜትር ነው። የስላብ ደግሞ ሲሆን 1000 ሚሊ ሜትር ዊድዝ ነው የምንወስደው ማለት ወይም ደግሞ 1 ሜትር። ዴብዙ ደግሞ 350 ነው የሚሆነው የቢሙ። የስላቡ ደግሞ ሲሆን እንደዛው ዴብዙን ትወስዳላችሁ። ዲሲቢ ደግሞ የሚለው ምንድነው 41 ሚሊ ሜትር which is ከቦተሙ አሁን ሚድ ስፓን እየሰራን ያለ ነው ከቦተሙ እስከ ሪንፎርስመንት ሴንትሮይድ ያለው ይሆናል ማለት ነው። ወይም ኢታፕስ ላይ ሄደን ካየ ነው እሱን ፓርት ለማየት ይሄን እናተውና ዲፋይን ላይ ሴክሽን ፕሮፐርቲስ ፍሬም ሴክሽን ዘን ለምሳሌ ይሄኛው 2035 የሚለው አይደለ ሞዲፋየር ሾ በለውና እንደምትመለከቱት እዚህ ጋር ሪንፎርስመንት እንገባለን። ስለዚህ እዚህ ጋር እንደምትመለከቱት ከቨርቱ ለምትናር ሪባር ግሩፕ ሴንትሮይድ እስከ ሴንትሮይዱ ድረስ ማለት ነው። ከቶፕም ከቦተምም ያው ለሰፖርት ጋር ደግሞ ሲሆን ቶፕ ላይ ቦተም ላይ የምናስገባው እዚህ ጋር የምናስገባው ቫልዩ ማለት ነው። ስለዚህ 41 ሚሊዮን እሱን ነው ማለት ነው። ስለዚህ ይሄንን ፓራሜትር ማውጣታችን ምንድነው የሚጠቅመን ዲኢፌክቲቭን ለማግኘት ያስችለናል ማለት ነው። ዲኢፌክቲቭ ማለት ዋናው የምንፈልገው ዴብዝ ይሄኛውን ሳይሆን ቦተም ላይ ኮንክሪቱ ክራክ አድርጓል ተብሎ ስለሚታሰበው ኢፌክቲቭ የሆነው ዲ በዚህ ነው የምናወጣው ማለት ነው። ስለዚህ ዲ ማይነስ ዲሲቢ ነው የሚሆነው። ዲ ማለት ቶታል ዴብዝ ኦፍ ዘ ቢም ነው ማይነስ ዲሲቢ ይሆናል ማለት ነው። ወይ ደግሞ 41 ይቀነስበታል ምን ማለት ነው መሰላችሁ? ለምሳሌ ቢሙ እንደዚህ ከሆነ ሪንፎርስመንት ቦተም ላይ አለ አይደለ? ሪንፎርስመንት እዚህ ጋር አለ። ስለዚህ ከቶፕ ጀምሮ ይሄ ሚድ ስፓን ነው እያወራን ያለነው እስካሁን። ከቶፕ ጀምሮ እዚህኛው ሴንተር ድረስ ያለው ነው ማለት ነው ዲ ኢፌክቲቭ የሚባለው። ምክንያቱም ይሄኛው ነው ማለት ነው ዋና ሎዱ እንዲሸከም የምንፈልገው። ቦተም ላይ ሪንፎርስመንቱ ነው እንዲሸከም የምንፈልገው ቴንሳይል ፎርሱን፣ ኮንክሪቱ አይደለም። ቶፕ ላይ ደግሞ ሲሆን ኮንክሪቱ ኮምፕሬሽን ይሸከማል ማለት። ስለዚህ ከቶፕ ጀምሮ አንስቶ ታች ድረስ እስከ ሪንፎርስመንት ይሆናል። ኮንክሪቱን እንተዋዋለን ማለት ነው። ለዛ ነው እስከ ዋናው እንዲከላከል የምንፈልገው የቢም ፓርቲ ስለሆነ ይሄኛው የምንቀንስበት ለዛ ነው ማለት ነው ከዋናው ቢም ዴፕዝ ላይ። ስለዚህ ዲኢፌክቲቭ ነው የምንጠቀመው ማለት ነው ካልኩሌሽን። ከዛ ውጭ ማቴሪያል ፕሮፐርቲስ ላይ ደግሞ ስንመጣ ምንድነው ያው ኤፍሲኬ ሲሊንደሪካል ስትሬንግዝ ኦፍ ኮንክሪት ነው 20 ሜጋ ፓስካል ነው።
ኤፍዋይኬ 400 ሜጋ ፓስካል የኛውን ካራክተሪስቲክስ ስለሆነ በፋክተር ኦፍ ሴፍቲ እንደምታውቁት ይካፈላል 1.15 ማለት ነው። ስለዚህ 400 ሲካፈል 1.15 ዲዛይን ይልድ ስትሬንግዙ ይመጣል ማለት ነው which is 347.8 ሜጋ ፓስካል ዲዛይን ይልዱን ነው የምንጠቀመው ማለት ነው። አሁን ካልኩሌሽኖች ላይ እናያቸዋለን። ከዛ ውጪ ዲዛይን ቦተም ሞመንቱ ነው። ይሄኛው ደግሞ ከኢታፕስ ላይ የምናወጣው ነው የሚሆነው ወይም እኛም ካልኩሌት አድርገን የምናገኘው ነው የሚሆነው ማለት ነው። ስለዚህ ይሄንን ሞመንት ስፔሲፊካሊ ኢታፕስ ላይ ቼክ እናድርገው። ኦኬ ስለዚህ እዚህ ጋር እንምጣና ኦልሬዲ ዲዛይን ተደርጓል። ዲስፕሌይ ዲዛይን ኢንፎርም ጋር ቶታል ዩኒት ሪንፎርሲንግ። ስለዚህ እዚህ ጋር ሪባር ኤሪያዎችን ነው ማለት ነው የምናየው ቦተም ላይ ያለው ማለት ነው። ይሄኛው የተወሰነ ከፍ አድርገው። ስለዚህ የዚህን ዲዛይን ሞመንቱን ለማውጣት ራይት ክሊክ እንበለውና እዚህ ቢሙ ላይ ዲቴይልስ እንበለው። ስለዚህ እዚህ ጋር ነው የምትመለከቱት ዲዛይን ሞመንት ኤንድ ፍሌክዥራል ሪንፎርስመንት የሚለው ጋር እንመጣለን ማለት ነው። ስለዚህ ዲዛይን ሞመንት አሁን እኛ አንድ ኤግዛምፕል የምንወስደው ይሄኛውን 19.37 የሚለውን ይሆናል ማለት ነው የወሰድነው። ከዚህ ነው የወጣነው ቦተሙን እየሰራ ስለሆነ ማለት ነው። ስለዚህ ወደ ወረቀቱ ልመልሳችሁና ስለዚህ ከዛ ያወጣነው ነው ማለት ነው ሞመንት 19.37 ኪሎ ኒውተን ሜትር የሚለው which is ይሄኛውን ወደ ኒውተን ሚሊሜትር ለመቀየር 19.37 ታይምስ 10⁶ እናደርገዋለን which is በቃ ሲምፕሊ ኪሎ 1000 ነው። ስለዚህ 10⁶ ያለ ሜትርን ደግሞ ወደ ሚሊሜትር ስንቀይረው 1000 አለ እሱ ጋር አይደለ። ስለዚህ 1000 10⁶ ታይምስ 10⁶ ስለሚሆን ማለት ነው። በዛ መልኩ ነው እዚህ የተቀመጠው። ስለዚህ የመጀመሪያው ስቴፕ ምንድነው የሚሆነው? ስቴፕ 1 ካልኩሌት ኖርማላይዝድ ሞመንት ኬ። ምን ማለት ነው? ኬ የሚለው ቫልዩ አንድ ያ ቢም ሲንግሊ ሬንፎርስድ ነው ወይስ ደግሞ ደብሊ ሬንፎርስድ ነው የሚለውን መጀመሪያ ማወቅ መቻል አለብን። ሬንፎርስመንቱን ካልኩሌት ከማድረጋችን በፊት የምንሰራው ቢም ወይም ደግሞ ስላብ ሲንግሊ ሬንፎርስድ ነው ወይስ ደግሞ ደብሊ ሬንፎርስድ ነው የሚለውን ማወቅ አለብን። ስለዚህ ኬ ሊም እንደምትመለከቱ 0.167 ሚል ሊሚት አለ ማለት ነው። ይሄ በካልኩሌሽን የመጣ ሊሚት ነው። ስለዚህ ከዚህ ካለፈ አሁን ካልኩሌት እናደርገዋለን። ስለዚህ ይሄ ኬ ቫልዩ ከኬ ሊሚት ከበለጠ ደብሊ ሬንፎርስድ እንለዋለን ማለት ነው። የኬ ቫልዩ ደግሞ ከኬ ሊሚት ካነሰ ሲንግሊ ሬንፎርስድ እንለዋለን ማለት ነው። ከዛ በፊት ግን ምንድነው ወደ ካልኩሌሽኑ ከማለፋችን በፊት ደብሊ ሬንፎርስድ እና ሲንግሊ ሬንፎርስድ የሚለውን ኮንሴፕት የተወሰነ ኤክስፕሎር አድርገን ነው። በጣም ቀላል የሆነ ኮንሴፕት ነው። አንዳንድ ጊዜ ጥያቄ ስለሚያስነሳ ነው ይሄ ኮንሴፕቶች ማለት ነውና ምንድነው ደብሊ ሬንፎርስድ እና ሲንግሊ ሬንፎርስድ የምንለው ምንድነው? ስለዚህ አሁን ደብሊ ሬንፎርስድ ከምንለው ከጀመርን ደብሊ ሬንፎርስድ ምንድነው? ቢሙን ለምሳሌ ይሄ ሚድ ስፓን ላይ ያለውን ቢም ከወሰድን ይሄኛው ኒውትራል አክሲሱ ነው። ስለዚህ ቦተም ላይም ሬንፎርስመንት ስናስገባ ቶፕ ላይም ደግሞ ሬንፎርስመንት ስናስገባ ማለት ነው። ይሄ ደብሊ ሬንፎርስ ተብሎ ነው የሚጠራው። ለምንድን ነው? ሁለት ቦታ ስላስገባን ያው ደብል ለማለት ነው። ያው ግን እነዚህ ሬንፎርስመንቶች የገቡት ምንድነው? ይሄኛው ቴንሽንን ሊከላከል ነው የገባው፣ ይሄኛው ደግሞ ኮምፕሬሽንን ሊከላከል ነው የገባው ማለት ነው። ኮምፕሬሽን ይከላከላል ማለት በነገራችን ላይ ኮንክሪቱን ያግዘዋል ማለት ነው። ያው እዚህ ጋር ከላይ እንደምታውቁት ኮንክሪቱ ኮምፕሬሽን ሊከላከል ነው እዛ የገባው። ግን ኮንክሪቱ ኮምፕሬሽን ከመሸከም አቅም በላይ ሲሆንበት ሬንፎርስመንት እናስገባለታለን ማለት ነው። ለደብሊ ሬንፎርስድ ኬዝ ፕራክቲካሊ የቱ ጋር እንደሆነ እንመጣበታለን። ወደ ሲንግሊ ግን ከመጣን እዚህ ጋር እንደምትመለከቱት ሲንግሊ ሬንፎርስድ ደግሞ የምንለው ምንድነው? ቢሙን ለምሳሌ አሁን ተማሳይ እንደዚህ ከወሰድን ኒውትራል አክሲሱ እዚህ ጋር ከሆነ ቦተም ላይ ብቻ ሬንፎርስመንቱ ሲገባ ምን እንላለን ማለት ነው? ሲንግሊ ሬንፎርስ እንለዋለን። አንድ ብቻ ብረት ስለሚገባ ማለት ነው። እዚህ ጋር ይሄ ብረት የሚገባው ምን ለመከላከል ነው? ቴንሽንን ለመከላከል ነው ማለት ነው። ከላይ ጋር ምንም አያስፈልግም። ኮንክሪቱ ብቻውን ሆኖ የሚመጣበትን ኮምፕሬሽን ስትረስ መሸከም ስለሚችል ኮምፕሬሽን ሬንፎርስመንት አናስገባ ማለት ነው፣ ሲንግሊ ሬንፎርስድ ኬዝ ላይ ማለት ነው። ስለዚህ ኢምፕራክቲስ በነገራችን ላይ ምንድነው አብዛኛው የምታያቸው ቢሞች ሲንግሊ ሬንፎርስድ ናቸው። ፕራክቲካሊ በጣም በስፋት የሚገኙ ሲንግሊ ሬንፎርስድ የሚባሉት ቢሞች ናቸው። ደብሊ ሬንፎርስድ ሬር ነው፣ የለም ሳይሆን ሬር ነው። ብዙ ጊዜ ጥቅም ላይ የሚውለው ምን ላይ ነው መሰላችሁ? ለምሳሌ አርክቴክቸራል ፊክስ ካለው ቢሙ ከሆነ ዴብዝ በላይ ከሆነ ዴብዝ ወደታች መጨመር የለበትም ከተባለ ምን እናደርጋለን ማለት ነው? የግድ ካልኩሌት ስናደርገው ኬ ግሬተር ዛን ኬ ሊም ሊመጣብን ይችላል ማለት ነው። ስለዚህ በዚህ ሰዓት ምንድን ነው ኮንክሪቱ ቶፕ ላይ ያለው ኮንክሪት ሚድ ስፓን ላይ እያወራን ነው ያለ ነው። ቶፕ ላይ ያለው ኮንክሪት ብቻውን ሆኖ የሚመጣበትን ኮምፕሬሽን ስትረስ መሸከም ስለማይችል ምን እናስገባለን ማለት ነው? ሬንፎርስመንት እናስገባለን ማለት ነው። ቦተም ላይም ቶፕ ላይም ቶፕ ላይ ስናስገባ የሚገባው ሬንፎርስመንት ኮንክሪቱን ኮምፕሬሽን ሬዚስታንስ ላይ ያግዘዋል ማለት ነው። ለምሳሌ ግን መጨመር ብንችል ኖሮ ግን ለምሳሌ አርክቴክቸራል ፊክስ ባይኖረው ኖሮ የቢሙን ዴብዝን ጨምረው እና ምን ይሆናል ማለት ነው እና ከኒውትራል አክሲስ ዴብዝ በታች ሬንፎርስመንት እናስገባለን ባይ ዲፎልት።
ስለዚህ ከታች ያለው ሴፍ የሆነ ቴንሽን እንከላከላለን ማለት ነው። ዘን ስለዚህ ቶፕ ላይ ግን ምንድነው ኮንክሪቱን ዴፕዙን ስለጨመር ነው ኮንክሪቱ ብቻውን ሆኖ የሚመጣበትን ኮምፕሬሽን ስትረስ መከላከል ይችላል። ስለዚህ ተጨማሪ የሆነ ኮምፕሬሽን ሪኢንፎርስመንት አያስፈልገንም ማለት ነው። ስለዚህ ሲንግሊ ሪኢንፎርስድ ቢም ይሆናል ማለት ነው። አብዛኛው ጊዜ ቢልዲንጎች ላይ ለዛ ነው ማለት ነው ሲንግሊ ሪኢንፎርስድ የሆነ የሚሄደው። አርክቴክቸራል ፊክስ በጣም ሬር ነው፣ ግን አርክቴክቸራል ፊክስ በሚወርባቸው ቦታዎች ላይ ግን ምንድነው ደብል ሪኢንፎርስድ የመምጣት እድል አለው ማለት ነው። ስለዚህ ዋናው ኮንሴፕት ይሄ ነው ማለት ነው። የተወሰነ እዚህ ላይ እነዚህ ጥያቄ ስለሚነሳ ነው ማለት ነው ይሄን የተወሰነ ኢላቦሬት ያደረኩት። ስለዚህ ወደዚህኛው ስንቀጥል እንደምትመለከቱት ኬ ዊች ስኳርስ ዊዝ ፎርሙላው ይሄ ነው ኤምኢዲ ኦቨር ቢዲ ስኩዌር ኤፍሲኬ ነው። ስለዚህ ይሄ ሞመንት ዲዛይን ሞመንት ነው እዚህ ጋር ከታፕስ ያወጣነው ነው ማለት ነው። ስለዚህ እሱ እናስገባለን። ቢዲ ስኩዌር ኤፍሲኬ ደግሞ እዚህ ጋር ያሉት ፓራሜትሮች ናቸው፣ ሌላ ነገር አይደለም። ስለዚህ እዚህ ጋር ስንመጣ እንደምትመለከቱት ካልኩሌት ስናደርገው የኬ ቫሊዩ 0.0507 መጣ ማለት ነው። which is ከኬ ሊሚቱ ያንሳል ማለት ነው፣ በደንብ ያንሳል። ስለዚህ ሲንግሊ ሪኢንፎርስድ ነው ማለት ነው። ወይም ደግሞ the concrete alone can resist the compression stress አሁን ያወራነው ነገር ማለት ነው። ኮንክሪቱ ብቻውን ሆኖ ቶፕ ላይ ያለው ኮንክሪት ብቻውን ሆኖ የሚመጣበትን ኮምፕሬሽን ስትረስ ያለ ተጨማሪ ኮምፕሬሽን ሪኢንፎርስመንት ይከላከላል ማለት ነው። ስለዚህ ሲንግሊ ሪኢንፎርስድ ነው ማለት ነው እንደዛ ከሆነ። ስለዚህ ያን ይመስላል። የመጀመሪያው ቼክ ማድረግ ያለብን እሱን ነው። ስቴፕ 2 ደግሞ ምንድነው ካልኩሌት ማድረግ ያለብን ዘ ሌቨር አርም ዜድ ወይም ደግሞ ቅድም ስናወራበት የነበረው ካስታውሳችሁ እዚህ ጋር ይሄንን ሞመንት ክሬት እናደርግበት ብለን ስናወራ ነበር። ኮምፕሬሽን ከላይ ነው፣ ቦተም ደግሞ ቴንሽን ነው ብለን እዚህ ጋር ሌቨር አርም ዜድ ሰርተን ነበረ። ይሄ ሞመንት ክሬት የሚደረገው ብለን ኤምኤክስ ምናምን ብለን አውርተን ነበር ቅድም ካስታውሳችሁ። ስለዚህ እሱ ዜድ ነው ማለት ነው። እዚህ ጋር አሁን ካልኩሌት የምናደርገው በእሱ ዜድ ስለሆነ ማለት ነው የሚመጣውን ሞመንት ለዛ ሞመንት ኤሪያ ኦፍ ሪኢንፎርስመንት ካልኩሌት ስለምናደርግ ማለት ነው። ስለዚህ ይሄንን ዜድ ኤሪያ ኦፍ ሪኢንፎርስመንት ካልኩሌት ለማድረግ እንጠቀመዋለን። እዚህ ጋር ስንመጣ እንደምትመለከቱት የመጨረሻው ኤሪያ ኦፍ ሪኢንፎርስመንት ካልኩሌሽን ላይ ዜድ እናስገባለን ማለት ነው። እሱ ጋር የምንጠቀመው። ስለዚህ ይሄ ዜድ ማለት እዚህ ጋር የተወሰነ ድሮይንጉን አውጥቼዋለሁ። ስትረስ ብሎክ የሚባል ኮንሴፕት አለ ማለት ነው። ቦተም ላይ ሪኢንፎርስመንቱ ብቻ ነው የሚቀረው፣ ወይም ደግሞ ኮንክሪቱ ክራክ አድርጓል ተብሎ ስለሚታሰብ ኮንክሪቱን ኮምፕሊትሊ እናስወጣዋለን ማለት ነው። ስለዚህ ቦተም ላይ ከሪኢንፎርስመንቱ ሴንተር አንስቶ ወደ ላይ ደግሞ ስንሄድ ከላይ ቶፕ ላይ ኮንክሪቱ አለ ማለት ነው። ኮንክሪቱ ኮምፕሬሽን ስለሚከላከል እስከሱ ሴንተር ስትረስ ብሎክ አለ ይሄኛው፣ እስከሱ ሴንተር ድረስ ያለው ዲስታንስ ነው ማለት ነው ዜድ። ስለዚህ እሱን ዜድ ነው ማለት ነው እዚህ ካልኩሌት ያደርግን ያለ ነው። ስለዚህ በዛ መልኩ እንደምትመለከቱት ዜድ ስኳር ስዊዝ ይሄ ፎርሙላ አለ ከዩሮ ኮድ ይወጣ። ስለዚህ ዜድ ስኳር ስዊዝ 309 ዲ ማለት ዲ ኢፌክቲቭ ነው የምንጠቀመው እዚህ ያለውን፣ ይሄ ስለሆነ ዋናው ማተር የሚያደርገው ማለት ነው ቅድም እንዳልነው። ስለዚህ በሱ ስንሰራው የምንመጣ ዜድ ስኳር ስዊዝ 294.49 ሚሊ ሜትር መጣ ማለት ነው። ስለዚህ ሌላ አንድ ያለ ሊሚቴሽን ምንድነው ዜድ ማክስ የሚባል ሊሚቴሽን አለ which is ዜድ ማክስ ሌስ ዛን ኦር ኢኳል ቱ 0.95 ዲ አለ ማለት ነው። ዲ አሁንም ዲ ኢፌክቲቭ ነው የምንጠቀመው። እሱን ስንሰራው ምንድነው 293.55 አለ። ከዜድ ማክስ ማለፍ የለበትም እዚህ ጋር ካልኩሌት የምናደርገው ዜድ ማለት ነው። እንደምትመለከቱት የኛው ግን 294 ነው፣ ከዚህኛው አልፏል ማለት ነው። ስለዚህ ማክሲመም ዜዱን እንጠቀማለን ማለት ነው እንደዛ ሲሆን። ከዜድ ማክስ በታች ከሆነ ግን ራሱ ዜድን ነው የምንጠቀመው። ከዜድ ማክስ ካለፈ ግን ዜድ ማክስ ሊሚቱ ይሆናል ማለት ነው። ይሄንን ነው ዜድ ማክስ ነው የምንጠቀመው ማለት ነው። ስለዚህ በዚህኛው ኬዝ ከዜድ ማክስ ስላለፈ ሲንስ ዜድ ግሬተር ዛን ዜድ ማክስ ዊ ዩዝ ዜድ ማክስ አስ ሊሚት ማለት ነው። ስለዚህ ዜድ which was 293.55 ዜድ ማክስ ላይ የመጣው ቫልዩ ይሆናል ማለት ነው። ስለዚህ ዜድን በዚህ መልኩ ከጨረስን ቀጥታ እዚህ ጋር ማስገባት እንችላለን ማለት ነው። ስቴፕ 3 ላይ እንመጣና እንደምትመለከቱት ካልኩሌት ዘ ሪኳየርድ ቴንሽን ሪባር ኤሪያ። ቴንሽን ሪባር ኮምፕሬሽን ሳይሆን ቴንሽን አሁን ቦተም ላይ ብቻ ስለምንጠቀም ማለት ነው የቅድሙ ኮንሴፕት ኤኤስ። ስለዚህ ኤኤስ ሪኳየርድ ዊዝ ስኳር ስዊዝ ኤምኢዲ ኦቨር ኤፍዋይዲ ታይምስ ዜድ ነው የሚሆነው ማለት ነው። ይሄ ፎርሙላ ያው በነገራችን ላይ ሪአሬንጅ ካደረጋችሁት ሞመንት ማለት እንደምታውቁት ምንድነው ፎርስ ታይምስ ዲስታንስ ነው አይደለ ፎርሙላው። ኤፍዋይዲ ታይምስ ዜድን ወደዚህ ከወሰዳችሁት ለምሳሌ ኤፍዋይዲ ምን ማለት ነው? ኤፍዋይዲ ማለት እኮ ምንድነው ዩኒቱ ሜጋ ፓስካል ነው አይደለ? እዚህ ጋር ስንሰራው እንደነበረው ማለት ነው። ኤፍዋይዲ ሜጋ ፓስካል ነው። ፓስካል ደግሞ ምንድነው? ስትረስ ነው። ስትረስ ነው ወይ ደግሞ ፕሬሸር ነው። ፕሬሸር ደግሞ ማለት ነው ፎርስ ኦቨር ኤሪያ ነው ፎርሙላው። ፎርስ ኦቨር ኤሪያ ስናደርገው ኤሪያ በኤሪያ ይጠፋል። ስለዚህ ዜድ እዚህ ጋር መታለች ፎርስ ታይምስ ዲስታንስ which is ሞመንት ማለት ነው። ከዛ ወደ ኋላ ወስደውት ነው ማለት ነው ፎርሙላ የመጣው። ስለዚህ ከዚህ ላይ ስናወጣው ምንድነው ኤሪያ ኦፍ ሪኳየርድ የሚሆነው ሞመንቱ ኦልሬዲ የመጣው አለ ከኢታብስ። ኤፍዋይዲ ደግሞ አሁን ያየነው ዲዛይን ይልድ ስትሬንግዝ ነው። ኤፍዋይዲ 347.83 ዜድ ደግሞ አሁን ካልኩሌት ያደረግነው ነው ሌቨል አርሙ ማለት ነው። ስለዚህ በዚህ ፎርሙላ ስንሰራው ኤስ ሪኳየርዱ 189 ሚሊ ሜትር ስኩዌር ይመጣል ማለት ነው። ስለዚህ ኢታብስ ላይም ደግሞ ሄደን ካየነው ይሄን ቫልዩ ስለዚህ እዚህ ጋር ነው የምትመለከቱት ቦተም ሞመንት ላይ 19.37 የቦተም ላይ ሰራን ያለው እስካሁን እንዳለው
ስለዚህ ፖዚቲቭ ሞመንት ቦታ ያለው 189 ሚሊሜትር ስኩዌር መጣ ማለት ነው። ስለዚህ አንድ ካልኩሌሽን ከሰራ ነው ጋር ተመሳሳይ የሆነ ሪዛልት መጣልን ማለት ነው። ኦኬ ሶ ለዛሬ የነበረን ቆይታ ይህን ይመስል ነበር ማለት ነው። ሶ ጥያቄ ካላችሁ ኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ሴክሽን ማስቀመጥ ትችላላችሁ ማለት ነው። ሶ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል የምትሏቸው ሰዎች ሼር ማድረግ ትችላላችሁ። ሶ በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩ። ዳንኤል ነበርኩ። ሰላም ቆዩ።